አያቶላህ አሊ ኻሜኒ በአሜሪካና በእስራኤል የአየር ድብደባ ከሞቱ በኋላ ልጃቸው ሙጅተባ ኻሜኒ የኢራን መሪ ሆኖ ተሹሟል። ግን መሪነቱ የጀመረው በሀገሪቱ ታሪክ ውስጥ በጣም አስቸጋሪ ከሆኑ ጊዜያት በአንዱ ላይ ነው። ኢራን ከውጭ ከፍተኛ ጥቃት እየደረሰባት ነው። በሀገሪቱ ውስጥ ብዙ ሰዎች ከዓመታት የኢኮኖሚ ችግር፣ ሙስና፣ ጥብቅ የፖለቲካ ቁጥጥር በኋላ ተቆጥተዋል። በዚህ ምክንያት አዲሱ መሪ ስርዓቱ የነበረውን ያህል የህዝብ ድጋፍ ላይኖረው ይችላል። አንዳንድ ታማኝ የመንግስት ደጋፊዎች ሙጅተባ ኻሜኒ ሲመረጥ አክብረዋል። አገሪቱ በጥንካሬ እንድትቀጥልና የቀድሞውን መሪ መንገድ መቀጠል አለበት ብሎም ያምናሉ። በቴህራን የ21 ዓመቷ ተማሪ ዛህራ ሚርባገሪ አዲሱ መሪያችን በመሆኑ በጣም ደስተኛ ነኝ ትላለች። ጠላቶቻችን ስርዓቱ ይፈርሳል ብለው አስበው ነበር፣ ግን ይቀጥላል። አሁንም መንግስት አጥብቀው የሚደግፉ ብዙዎች አሉ። እንደ ባጂጅና እስላማዊ አብዮት ጥበቃ ጓድ ያሉ ቡድኖች በጣም የተደራጁና ስርዓቱን ለመከላከል ዝግጁ ናቸው። አንዳንድ ደጋፊዎች ለእሱ ለመሞት እንኳን ፈቃደኞች እንደሆኑ ይናገራሉ። ግን ሁሉም ሰው ከአሁን በኋላ ተመሳሳይ ስሜት ይሰማዋል የሚለው መሰረታዊ ጥያቄ ነው። ባለፉት ዓመታት ብዙ ኢራናውያን በመንግስት ላይ ብስጭት ውስጥ ገብተዋል። ከ1979 አብዮት በኋላ ወደ ስልጣን የመጣው ስርዓት አንዳንድ ሰዎች እምነት እንዲያጡም አድርጓቸዋል። በቅርብ ምርጫዎች በጣም ጠንካራ የሆኑ እጩዎች የደገፉት ጥቂት ብቁ መራጮች ብቻ ነበሩ። ይህም የሚያሳየው የመንግስት ተአማኝነት መሰረት በከፊል ያነሰ ሊሆን እንደሚችል ነው። ከዚሁ ጋር በጦርነት ምክንያት ፍርሃትም እየተስፋፋ ነው። ብዙ የለውጥ ተስፋ የሚያደርጉ ሰዎች ኃይሉ የጸጥታ ኃይሎች ማንኛውም ተቃውሞ ያደቃሉ ብለው ይጨነቃሉ። በአራክ ከተማ የሚኖሩ አንድ ነጋዴ እንደተናገሩት ተራ ዜጎች አቅመ ቢስ እንደሆኑ ይሰማቸዋል። ስርዓቱ አሁንም ጠንካራ ነው ይላል። እነሱ እሱን ለመከላከል እየተዘጋጁ በሺዎች የሚቆጠሩ ኃይሉ አሏቸው። እኛ ህዝቡ ምንም የለንም። በመላው ሀገሪቱ ታማኝ ደጋፊዎች የአየር ድብደባ እየደረሰባቸው ቢሆንም ለሟቾች መሪ የሐዘን ስነ ስርዓት ማከናወናቸው ቀጥለዋል። አንዳንዶች በቀን ውስጥ መደበኛ ስራ ይሰራሉ። ከዚያም ምሽታቸው ከሌሎች በመጠበቅ ወይንም የተቃውሞ ምልክቶች በመመልከት ያሳልፋሉ። ነገር ግን በእነዚህ ታማኝ ሰዎች መካከል እንኳን ጥርጣሬዎች መታየት ይጀምራሉ። በማሻድ የሚኖሩ የባጂስ አባል ሀገሪቱን ከጦርነትና ከኢኮኖሚ ውድመት መትረፍ እንደምትችል እርግጠኛ እንዳልሆኑ ያምናሉ ይላል። ብዙ የለውጥ ተስፋ የሚያደርጉ ሰዎች ኃይሉ የጸጥታ ኃይሎች ማንኛውም ተቃውሞ ያደቃሉ ብለውም ይጨነቃሉ። ኤርፖርቶቻችን ወድመዋል፣ ወደቦቻችን ተበላሽተዋል፣ ኢኮኖሚው እንዴት እንገነባለን ሲልም ይጠይቃል። ለአሁኑ መንግስት አሁንም ለመከላከል ዝግጁ የሆኑ ደጋፊዎች አሉት። ነገር ግን ጦርነት፣ ኢኮኖሚያዊ ችግርና የህዝብ ብስጭት እያደጉ ሲሄዱ ከኢራንና ከኢራን ውጭ ያሉ ብዙዎች የሚጠይቁት ጥያቄ ቀላል ነው። የዛሬው አበይት መረጃዎቻችን ይህንን ይመስሉ ነበር። ከደቂቃዎች በኋላ በሌሎች መረጃዎች እንገናኛለን። ሰናይ